አስደናቂውና ያልተነገረው የሉሲፋሩ የአገልግሎት ታሪክ። የጂም ክሮ ሕግ በታወጀበት ወቅት ማለትም የጥቁሮች እና የሴቶች መብት በአሜሪካ በማይከበርበት ጊዜ የነበረች ታላቅ የእግዚአብሔር ሴት ነበረች። በዛንም ወቅት ቻርልስ በርሃም 9ኙ የመንፈስ ቅዱስ ስጦታዎች በልሳን መናገርና መጸለይን ጨምሮ በቤተ ክርስቲያን መገለጥ አቁመዋል የሚለውን በብዙ የአሜሪካ አጥቢያ ቤተ ክርስቲያኖች ዘንድ በሰፊው ተቀባይነት ያገኘውን አቋም በመቃወም የመጽሐፍ ቅዱስ ትምህርት ቤት ጭምር በመክፈት ያስተምር ነበር። ቻርልስ በርሃም መንፈስ ቅዱስ ያለመከልከል በሙላት እንዲገለጥና እንዲቀጣጠል በዚህ የመጽሐፍ ቅዱስ ኮሌጅ የራሱን ጥረት ያደርግ ነበር። ሁሉም የቻርልስ በርሃም ተማሪዎችም ከዊሊያም ጄ ሲሞር በስተቀር ነጮች ነበሩ። ዊሊያም ሴሞርም ቢሆን በወቅቱ ተግባራዊ በተደረገው በጂም ክሮ ሕግ መሰረት ከነጮቹ ተማሪዎች ጋር ተቀላቅሎ መማር ባለመቻሉ በመስኮት በኩል ኖቶችን እየያዘ ነበር የሚማረው። ታዲያ ሉሲፋሮ በዚህ ኮሌጅ ውስጥ ምግብ አብሳይና የጽዳት ሰራተኛ ነበረች። እንዲሁም ወደ ኮሌጁ የሚመጡ ተማሪዎች ሕፃናት ልጆችን ትምህርታቸውን ተምረው እስከሚጨርሱ ትጠብቅና ትንከባከብ ጭምርም ነበር። እናም በአንዱ ቀን ቻርልስ በርሃም እንደተለመደው እያስተማረ በነበረበት ወቅት ከመጽሐፍ ቅዱስ ክፍል ኢዩኤል ምዕራፍ 2ን እየጠቀሰ ሲያስተምር በውጪ በተለመደው ስራዋ ላይ ሆና ድምፁ ይደርሳት ነበር። እርሷም ይህ ትምህርት ወደ ጆሮዋ በሚገባበት ጊዜ እንዲህ ብላ ጌታን ጠየቀች። ጌታ ሆይ፣ በስጋ ለባሽ ሁሉ ላይ ማለት ይህንን የለበስኩትን ጥቁር ስጋ ያካትታል አይደል? በሴቶችና በወንዶች ልጆቼ ላይስ ሲል እኔን ሴቷን ይመለከታል አይደል? በማስከተልም ሉሲፋሮ ይህ ቃል እውነት ከሆነና የአንተ የራስህ ካፍ የወጣ ቃል ከሆነ እነርሱ የሚፈልጉትና የሚጠሙት ነገር እኔንም እንዲያገኘኝ እፈልጋለሁ እያለች እግዚአብሔርን ትጠይቅና ወደ እግዚአብሔር ደጋግማ ትጸልይ ነበር። እግዚአብሔርም አላሳፈራትም ነበር። ብዙም ሳይቆይ ጸሎቷ ተመልሶ የእግዚአብሔር መንፈስ በሉሲፋሮ ላይ በኃይል ወረደ። ሉሲፋሮ የፈውስ ስጦታን ጨምሮ የተለያዩ የመንፈስ ቅዱስ ስጦታዎችንም ተቀበለች። በእርሷም ላይ የመንፈስ ቅዱስ ኃይል እንደወደቀባት መገለጥና ማስታወቅ ጀመረ። እርሷም አንዳንዶች ወደ እርሷ መጥተው እንድትጸልይላቸው ሲጠይቋት ትጸልይላቸው ጀመር። እነርሱም የመንፈስ ቅዱስን ኃይል በልሳን ከመናገር ምልክት ጋር ይቀበሉ ነበር። በእርሷም ላይ የሚገለጠው የእግዚአብሔር ክብር ሊደበቅ እስከማይችል ድረስ እየጨመረ ሲመጣ ብዙ ሺህ ነጮች በተሰበሰቡበት ኮንፈረንሶች ወይም ስብሰባዎች ላይ ጸጋዋን በማካፈል እንድታገለግል መጋበዝ ጀምራም ነበር። በዚህም ምክንያት በአሜሪካ በመንፈስ ቅዱስ ኃይል የጂም ክሮ ሕግን የሰበረችና የተቃወመች የመጀመሪያዋ ጥቁር ሴት ለመሆን በቅታለች። በሉሲፋሮ ላይ የተገለጠው ታላቅ የመንፈስ ቅዱስ ክብር በመላው አሜሪካ እንዲሁም በዓለም ዙሪያ እንድትታወቅና ልታገለግልም ጭምር አድርጓታል። በሚደንቅ ሁኔታ ሉሲፋሮ ወደ ተለያዩ የዓለም ሀገራት ተዘዋውራ በምታገለግልበት ወቅት ምንም አይነት አስተርጓሚ አትፈልግም ነበር። ምክንያቱም መንፈስ ቅዱስ በሕይወቷ ላይ ከገለጣቸው ስጦታዎች ውስጥ ግሎሶሎሊያ በመባል በግሪክ ቋንቋ የሚታወቀው የልሳን አይነት በእርሷ ላይ በኃይል ይገለጥ ስለነበረ ነው። ሉሲፋሮ የተወለደችው እንደ አውሮፓውያን የዘመን ቀመር በ1851 በኖርፎልክ ግዛት በአሜሪካ ሲሆን ያረፈችውም እንደ አውሮፓውያን የዘመን ቀመር በ1911 በ60 ዓመቷ በሂውስተን አሜሪካ ነበር። የሉሲፋሮ የአገልግሎት ዘመን የጴንጤቆስጣል ልምምዷንና የመንፈስ ቅዱስ ኃይል ስጦታዎችንም ከተቀበለች እንደ አውሮፓውያን የዘመን ቀመር በ1905 ገደማ ጀምሮ አገልግሎቷን በመጀመር ከዛም አገልግሎቷን በመቀጠል በአዙዛ ጎዳና በሚስዮናዊ አገልግሎት በላይቤሪያ እናም እጅግ ብዙ የተሃድሶ ስብሰባዎች ላይ ኮንፈረንሶችም ጭምር ላይ እስከ ዕለተ ሞቷ ማለትም 1911 ለ6 ተከታታይ ዓመታት የዘለቀ ነበር። ሉሲፋሮ የተቀባችው ሴት አገልጋይ በመባል በሰፊው ትታወቅና ትጠራ ነበር። ምክንያቱም እጅግ ብዙ ሰዎች የመንፈስ ቅዱስ ጥምቀትን በእርሷ በኩል ተቀብለው ስለነበረ ነው።